ደውልልህ አይፈልግሽም በቃ ከዚህ በኋላ ተመልሰሽ በእኛ ህይወት እንዳትመጪ ስነ ስርዓት ይኖር በስነ ስርዓት በክብር ለናገር ነው የመጣው እኔ አይደል ይፈልገኝ እኔን አይደል ለማናገር ይፈልጋል አልፈለገም አሁንም ቢሆን ይግባሽ ማንንም ወንድ ለእንዳንቺ አይነት ሴት እንደዚህ አይነት ፕሮግራም አያዘጋጅም የሰማሽ ነው አይደል ሁሉም ያን ቪዲዮ ያያሽ ፈጣሪሽን አመስግኝ ምክንያቱም ማይደገም ነገር ነው በህይወትሽ ማለት ነው በጣም ደለኛ ሴት ነሽ ለእንዳንቺ አይነት ሴት እንደዚህ አክብሮ የሁሉ ነገር ያደረገው ቤቱ ድረስ ሄጄ እኔ ምን እንደማደርግ አሳያለሁ እና አይሻልም ምን እንደምታመጪ ይበዛብሻል ሰላም እንዴት ናችሁ የተወደዳችሁ ቤተሰቦቼ ደህና ናችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ አቃለው ጠፍተናል ትንሽ ጊዜ ምናምን ያው ነገሮች እንዳሰብናቸው የሄዱ ስላልሆነ ነው አሁን ግን ያው ከዚህ በፊት ማድረግ የነበረብንን ነገር አሁን አርገን ጨርሰናል ዳጊም ወንድ መሆኑን ያሳየበት ሰዓት ስለሆነ በጣም ደስ ብሎኛል በደስታ ነው ዛሬ የመጣሁት ምክንያቱም አሁን ላይ ማያስፈልጉን ሰዎች ከህይወታችን ነቅሎ ማስወጣት ጥሩ መፍትሄ ይመስለኛል እንደኔ በጣም ብዙ ነገር እንዳሳለፈ ሰው ማለት ነው እና ያንን ውሳኔ ወስኖ እሱም ከህይወቱ አታስፈልገኝም ይሄን ያህል እንትን የምታደርገውን ሴት ማለት ለኔ በጣም ንቀትና ክብር የለሽ ነገሮችን በጣም በተደጋጋሚ አድርጋለች የተደረገላትን ነገር አላወቀችም እንግዲህ በሷ ፋንታ ሌላ ሴት እንዲተደርጎላት ቢሆን ኖሮ ምን ልታደርግና እንዴት ልትሆን እንደምትችል ሳስበው የዚች ልጅ ድርጊቷ በጣም ከክብር ያፈነገጠ ነውና እኔም በዚህ ልክ ዳጊ እንደዚህ እንዲሆን አልፈልግም ማለት ሰው ፊት እንደዚህ እንዲጠለጠል አልፈልግም እንደ ስህተት እንኳን ስህተትን የሰራሁት በቤተሰቦች ዘንድ አዋርጅሻለሁ ብሎ አስቦ እንኳን ይቅርታ ጠይቋታል ይቅርታውን ልትቀበለው ፈቃደኛ አይደለችም እቺ ልጅ ማለት የእሷን መውደድ ያላቸው ግንኙነት ህዝብ እንዲያውቀው ወይም ሰው እንዲያውቅ አትፈልግም አላቅም ብቻ ከባድ ነው ዳጊን ተወደዋለች ታፈቅረዋለች ብሎ ለመናገር ከባድ ነው ስለዚህ እሱም የራሱን ውሳኔ መወሰኑ በጣም ተገቢ ነው ማለት ነው ቤተሰብ ዛሬ እሱም የራሱን ህይወት ጀምሯል አታስፈልግኝም ብለዋታል የራሱ የሆነ ሰው አግኝቷል እርግጠኛ ነኝ ከሷ በተሻለ መልኩ ልትንከባከበው እንደምትችል በጣም እርግጠኛ ነኝ ደግሞ አንዳንዴ ነገሮች ያለ ቦታቸው ሲገኙ ይረክሳሉና ሁሉም ነገር በቦታው ሲሆን ቆንጆ ነው ለማይገባ ሴት በዚህ ልክ ይሄን ሁሉ ፕሮግራም መዘጋጀት አልነበረበትም እና አሁን የሚገባትን ነገር እኔ በደንብ ላሳያት ነው የምፈልገው ምክንያቱም ከዚህ በኋላ እሱን በምንም አይነት አጋጣሚ የምታየው አይሆንም ማለት ነው ቤተሰብ የምር ከልቤ ነው የማወራው እኔም አልፈቅድም እኔም ዛሬ የግዴን ራሴን ውስጤን ብዙ ነገር እንትን ብዬ ነው እንጂ እሷን የማግኘቱ ፍላጎቱ አልነበረኝም ፈጽሞ የለኝም አሁንም እሷን የማግኘት ፍላጎቱ የለኝም ግን ግዴታ ነገሩ ማብቃት አለብኝ እሱ እንደማታስፈልገው ገልጿል የራሱን ህይወት እንደጀመረ ፍለፊቷ ነግሯታል እኔ ደግሞ ከነማስረጃው ከነማረጋገጫው ጭምር ላሳያት ነው የምፈልገው ፊቷ ምን ሊመስል እንደሚችል እዛው ፍለፊት ማየት ነው የምፈልገው ቤተሰብ በቃ ምክንያቱም ለእንደዚህ አይነት ሰው የሚገባው እንደዚህ አይነት ነገር ነው ብዬ ስለማስብ ነው እና የሚገባትን ነገር እንድታገኝ ስለምፈልግ ጭምር ነው ቤተሰብ ከዚህ በፊት እንግዲህ ናቲና ሄሉ ለማስታረቅ ሞክረዋል እንዳያችሁት ከሆነ ነገሮችን በጥልቀት እነሱም አላወቁትም የልጅ ጨዋታ ምናምን ነገር ነው የመሰላቸው ከነቀትም እነሱንም ከልብ በእውነት ይቅርታ መጠየቅ ፈልጋለሁ በጣም የምናከብራቸው ሰዎች ናቸው ናቲም ሄሉም እና ከነቀትም አይደለም ነገሩን እነሱ ስላልገባቸው ነው ብቻ እኛ በእኛ ህይወት ከዚህ በኋላ አታስፈልገንም እኔም እስከዛሬ በጣም ብዙ ነገሮችን አድርጌያለሁ እነዚህ ልጆች እንዲታረቁ አብረው ግንኙነታቸውን እንዳያጡ በወንድሟም እስከ መደብደብ ደርሻለሁ ቤተሰብ በጣም ብዙ ጊዜ አንቋስ ፈራርቶኛል እንኳን ወደፊት ላይ የሆነ ነገር ሊኖራቸው ይችላል ብሎ በማሰብ እንኳን ነገሮችን ፊክስ ለማድረግ ምንም ፍላጎት የለውም መጥቶ መደንፋት ማነቅ እንትን ማለት ነው መዛትና ማስፈራራት ነው የሚችለው ምክንያቱም እኔም ለነገሩ ከዛ በተሻለ መንገድ አልጠበቅኩም የሷ ወንድም ሆኖ ከዚህ በተሻለ ማንነት ቢቀርበኝ ኖሮ ተጠራጠር ነበር ምክንያቱም እሷም ከሱ የተሻለ ምንም ፐርሰናሊቲ የላትም ሁለት አንድ አይነቶች የእናት ሆድ ዥንጉርጉር ሲባል ነው ማቀው የእናት ሆድ ተመሳሳይ ሆኖ ነው ያየሁት በእነሱና በጣም ዛሬ በጣም ደስ ብሎኛል ቤተሰብ በሚገባ ዛሬ
እሷን በቃ ከዚህ በኋላ ከህይወታችን ቆርጠን ማስወጣታችንን ይፋ ያደረግንበት ቀን ነው። በቃ ለዚህም ነበር የቆየነው፣ የተዘጋጀንበት ነበር። በቃ ብቻ በብዙ ነገሮች እና በጣም ብቻ አላቅም። ደውዬላታለሁ። እነሱ ሰፈር ነው ያለሁት። ደውዬላት እንግዲህ እንደምትመጣ ነግራኛለች። ያወራችበት መንገድ ራሱ ብዙም ደስ አይልም፣ ግን ምንም ማድረግ አይቻልም። ቤተሰብ ከሷ የሚጠበቅ ነገር ነውና ከዚህ በኋላ ደግሞ ማንንም ሰው ማግኘት አትችልም። በእኛ መሀልም ተመልሳ መግባት አትችልም ማለት ነው። ለእስከዛሬውም እንግዲህ ከዚህ በኋላ ማንም ሰው ለእንደሷ አይነት ሰው እንደዚህ አይነት ፕሮግራም የሚያዘጋጅ አይመስለኝም። ዳጊም ዳጊ ሆኖ ነው ፈጣሪ ሴጣን አሳስቶት እና ይህንን ታሪክ እንደ ታሪክ የምታወራበት ቀን ይመጣል። እንኳን እንደ ጥፋት ይቅርና ማለት ነው። እንግዲህ እንጃ ከይቅርታ በላይ ምን አለ? አጥፍቻለሁ ይቅርታ ካለ ይቅርታ ለማድረግ ፍቃደኛ ካልሆነች፣ ለምኑም ነገር ፍቃደኛ ካልሆነች በቃ ይሄ ማለት እኮ ግንኙነቱን አልፈለገችውም ማለት ነው። ቤት ድረስ መታም እንለያይ አልፈልግህም ብለዋለች። ስለዚህ ይሄ ልጅ ምንም ማድረግ አይችልም። በቃ ለአንድና ለመጨረሻ ጊዜ ያለምንም ማንገራገር ከህይወታችን በቀጥታ ልትወጣ ይገባል። በዚህ ነገር ደግሞ ሁሌም ከሱ ጎን ነው የምሆነው። ተመልሶ ወደ እሷ ጋርም እንዳይመለስ የተቻለኝን ነገር አደርጋለሁ ማለት ነው። ቤተሰብ ብቻ እንግዲህ ይሄው እንደምታያት ናት። ይሄ ሁሉ ጊዜ እዚህ ጋር ቆሜ ይሄው እሷን ደውዬላት ነው የቆምኩት። እስካሁንም ያስጠበቀችኝ ነው። እንግዲህ የመጨረሻ ስለሆነ መታገስ ግድ ስለሚለኝ ነው ቤተሰብ እና ብቻ እስከ መጨረሻው ድረስ ተከታተሉ። የትም እንዳትሄዱ። እንዴት ነሽ? ደህና ነሽ? ይመስገን። እንዴት ነሽ? ነስ ተዘጊ ተጠፋፋ ነው። እንዴት ነሽ? ያው ትንሽ ነገሮች ስላልተመቻቹልን ነበር የጠፋ ነው። ያው ማለት አንቺን በሚገባሽ መልኩ ልክ በቃ አንቺን በቃ እኔ ይመጥንሻል ብዬ እንትን በምችለው ነገር ለማነጋገር ስንል ነው ሁሉ ጊዜ ፈጀ ነው ማለት ነው። ምንድን ነበር ታነግረኝ መጣ? ለከዚህ ቀደሙ በጣም ይቅርታ ለሁሉም ነገር። ሁሉም ነገር ገብቶናል። አንቺ ትክክል ነበርሽ። ከዚህ በኋላ ዳጊ አንቺን ማግኘት አይፈልግም። በምን እርግጠኛ ሆንክ? በጣም እርግጠኛ ሆኜ ነው ዛሬ። በምን? አይ የሱን አንተ ሙሉ ለሙሉ ወንድምህ ነው እኮ ወንድምህ እንደሆነ አውቃለሁ። በሚገባ ሁሉንም ነገር ነግሮኛል። ዛሬ ማታውቂውን ደግሞ የሆነ ንቀስ ነው የሚመስለው። ንቀስ ነው የሚመስለው። ከዚህ በኋላ ዳጊ አንቺን ማግኘትም ሆነ ካንቺ ጋር መቀጠል አይፈልግም። ኦኬ ነው እንዴ? ይሄ ልትነግረኝ መጣ? አዎ። እሱ ራሱ ለምን አይነግረኝ ነበር? እሱ አንቺን የማየት ፍላጎቱ የለውም። ነው ባለ ጉዳይ እሱ ነው። አንተ ነው የሚመለከት ነገር። ከዚህ በኋላ እሷን የምትባል ሴት ላውራ የተደማመጠ ከዚህ በኋላ ቤቲ የምትባል ሴት በህይወቴ አልፈልግም። ዳግመኛ መጥቶ መናገር ይችላል። ሊያይሽ አይፈልግም። አሰሚ ነው ባለ ጉዳይ እሱ አይደል? አንተ እኮ ባለ ጉዳይ እሱ አይደል? ጉዳዩን እንኳን ለመንገር ሊያይሽ አይፈልግም። አንቺ አልነበርሽ እንዴ? በምን እርግጠኛ ሆንክ? እሺ አስረዳኝ። በምን እርግጠኛ እንደሆንክ ንገረኝ። በጣም ብዙ ነገር አለ ከፈለግሽ ማለት ነው። አዎ ማውራት ከፈለክ በስነ ስርዓት እኮ መተህ እኮ መነጋገር እንችላለን። ሁሉም ሰው እንዲያውቅ ነው የፈለኩት። ገብቶሻል? ሁሉም ሰው እንዲያውቅ። አዎ እሱ ከዚህ በኋላ የራሱን ይወጣ ራሱ መጥቶ ማውራት አፍ አለው አይደለ? መናገር ይችላል አይደለ? ባለፈው ነግሮሻል አይደል እንዴ? እኔ አሁን ነው ማለት እኔ አልፈልግሽም ምናምን እንዲላኝ የምፈልገው እሱ ራሱ ነው እንጂ አንተ አይደለም። አልፈልግም ብለሽ አንተ አይደለም። አንተ በስዌት ምንም አይመለከትም። ላይሽ አይፈልግም። በስዌት አንተ ምንም አይመለከትም። ላይሽ አይፈልግም። አሰሚኝም ከቻልሽ አንቺም ወንድምሽም በቃ አወራርህን አስተካክልሽ። በዚህ መንገድ ነው ማናገርሽ። የምሬን ነው የምልሽ። ምክንያቱም እሱ ራሱ መጥቶ ማናገር ይችላል። እሱንም ለማናገር አንቺን ማየት አይፈልግም። አሰሚም እንደ ሴትዮ አንቺ አልነበርሽ? አንተ ነህ እኮ ህይወት ውስጥ ገብተህ ምንድነው የምትጨምጪው? ቆይ ለምንድነው ጥፋት አጥፍቷል አይደል? ለምንድነው የምትለው? ከዚህ በኋላ አይፈልግሽም። እሺ ያጠፋው ምን አገባህ አንተ? ሲጀምር በጣም ነው የሚያገባኝ። እኔ አሁን ቢሆን ማለት ነው የእሱ ጓደኛ ነህ ብዬ አክብሬ እያወራሁ ያለው በስነ ስርዓት ማለት ነው። በሌላ መንገድ መነጋገር እንችል ነበር። አንቺ ክብር ታውቂያለሽ? አይ እናንተ ናችሁ ክብር ማታውቁ። አንተ ነህ ክብር ማታውቁ። እኛ ነን ክብር ማናውቀው። ከዚህ በኋላ አንፈልግሽም። ከህይወታችን ውጪልን። ባልወጣስ ምን ልታመጣ? አንቺ አታዳምጪም እንዴ? ሰው ባልወጣስ ምን ልታመጣ? እሱ ከዚህ በኋላ ባልወጣ ምን ታመጣለህ? እሺ ንገረኛ። እንግዲህ ሙጭጭ ብለሽ የሰው ህይወት ላይ ድርቅ የምትይው እንደሆነ እናያለን። ከዚህ በኋላ ማናችንም አንፈልግሽም አንቺን። ሲጀመር አንድ ነገር ልንገር፣ በሱ ህይወት አንተ የመወሰንም
እንደዚህ አድርግም የማለት መብት የለም። እሺ ቢገባ ልንገር አሁን እጅሽን ከላይ ላይ አንቺ ኧረ እባክህ እኔ ሴት ልጅ አወራረን እስካላስተካከልክ ድረስ ደግሞ ሌላ ነገርም በሌላ እንትን ነው ያዳመጥሽ ነው። ሴት ልጅን የመጉዳት እቅዱ የለኝም። በሱ ህይወት የመወሰንም የምንም መብት የለኝም። ምንም መብት የለህም። ራሱ ባለቤቱ ነው የመወሰን መብት ያለው። ላያት አልፈልግም። ንገራት፣ አርቃት፣ እንዳትደውልልኝ የመንገሩ እሱ ነው ለማያት አይፈልግሽም። አልፈለገሽማ እንደ ሙጭጭ የምትይው አልፈለገሽም። ሙጭጭ ማለት አይደለም እንዴ? እና እሺ ምንድን ነው ወንድምሽ አይደለም? አሁንም ማለት ነው ወንድምሽ አይደለም? አሁንም ማለት ነው ልንገር፣ አሁንም ጆሮ ካለ ሰማኝ በደንብ ማለት ነው በደንብ ሰማኝ። እሺ አወራርህን አስተካክል። በመጀመሪያ የሆነ የነቀት ማስቲካ ከአንቺ ጋር በዚህ መልኩ ነው የምቀጥለው። የሰማሽኝ ነው አይደል? ኦኬ በዚህ መልኩ እራሱ መጥቶ ማውራት ይችላል። አፋለው አንተ አስተጋሚ ወይ ዱዳ አይደለም። አይፈልግሽም። መስማት ይችላል። ትፈልጋለሽ? ከሱ ጋር መሆን ነው የምፈልገው። እኔ ከሱ ጋር ነው ማውራት የምፈልገው። አንተ ጋር አይደለም። ባለ ጉዳዩ ይቅርታ፣ አንተ አይደለም ባለ ጉዳዩ። እውነቱን ልንገርሽ፣ እኔ እውነቱን ነገርከኝ አልነገርከኝ፣ ግን አንተን እንትን የማመን ሌላ ፍቅረኛ ይዟል እሱ። ልንገርሽ፣ በቃ አንቺን አይፈልግሽም። ከልጁ ቤት ሙጭጭ አትበይ። ከሱ ጋር ነው እኔ ማውራት የምፈልገው እንጂ ካንተ ጋር አይደለም። እሱ ላይ አውራ ካልፈለገ እስቲ ደውይለት፣ ካነሳልሽ እስቲ ነው ለምን አይፈልግሽም። በቃ ከዚህ በኋላ ተመልሰሽ በእኛ ህይወት እንዳትመጪ። ስነ ስርዓት ይኖር፣ በስነ ስርዓት በክብር ለናገር ነው የመጣው። አይ እንግዲህ በቃ እኛ ከእናንተ ጋር ምንም ነገር የሆነ ምን አይነት አነጋገር ነው ወይ ያነጋገርከኝ ያለኸው? የኔ አካል ምንም አይነት ዲል የለንም አልኩሽ እኮ። በቃ እኛ ልናይሽ ዛሬ ራሱ ከራሴ ጋር በጣም ልጥጥ ብለህ ምናምን በጣም ታገኝ ነው። ባለቤቱ ራሱ መጥቶ ማናገር ይችላል። እኔን አይደል የፈለገኝ? እኔን አይደል ለማናገር የፈለገኝ? አልፈለገም። አሁንም ቢሆን ይግባሽ መታሺ። አይ ገና ልጨምርልህ። ለነገሩ ካንቺ ምን ይጠበቃል? እኔ ሴት ልጅን መጉዳት አልፈልግም። የሰማሽኝ ነው አይደል? መታኝ ሆነ መታኝ ነው። አጠገብህ አይደል? አትገፋፊኝ። ሂጂ በቃ። አንቺ ማንም አይፈልግሽም። አትንካኝ። እቺ ሴትዮ አሰማም እንዴ? አንተ ነህ እየሰማኝ አይደል? ሲጀመር ማለት ነው አንተ በሱ ህይወት ፈላጭ ቆራጭ ያደረገ ማን ነው? አይደለም። ግን አንቺ አይፈልግሽም። ለምን አያገባኝም? ሊያናግርሽ ካልፈለገ ነገር ያገባቸው ቢመለከታቸው እናት አባቱ ነው። አንተ ምንም አይደለም። ይቅርታ። አረ ወንድሙ ገና ከኋላ ያገባኛል ምናምን ሆነ የመጣኝ ነው ወጣ በልኝ እና አንቺ እኮ ነሽ ማነሽ? እሺ አልፈልግሽም ካለ ልጁ መብቱ ነው አይደል? አይፈልግሽም ራሱ መጥቶ ይንገረኝ። የመናገሩ መብት አንቺን ሊያይሽ አይፈልግም። አንተ አይደለህም ሊያይሽ አይፈልግም። አንተ አይደለህም ባለ ጉዳይ አንተ አይደለህም። ገባ? አሁንም ቢሆን የሆነ ጆሮ ካለ ጭንቅላት ካለ በደንብ አዳምጠኝ እሺ። አንተ እስካልሆንክ ድረስ ባለ ጉዳይ አይመለከትም። አሁን በሱ ጣልቃ እየገባህ አትበጥብጠው። እንደፈለኩ ማለት ይችላል እዚህ ጋር ማለት ነው። አትፈንጪ በጣም ነው እንዴ? አትፈንጪ። ሴት ስለሆንሽ ነው ዛሬ ተረፈ። አትፈንጪ እውነት ሲያዩሽ ደህና ሰው ትመስያለሽ። አንተም ሲያዩ ደህና ሰው ትመስለኝ ነበር። አይፈልግሽም። በሰውት ምንድነው ሙጭጭ ማለት ነው? በኋላ በሱ እንትን አትግባሽ። ሲጀመር ማለት ነው አንድ ነገር ልንገርሽ። አሁንም ቢሆን በክብር ነው እያወራሁ ያለሁት። በሌላ ነገር ማውራት አቅቶኝ አይደለም። እሺ ይገርታ። አሁንም እኔ የሱ ጓደኛ ነህ ብዬ ነው የመጣሁት እዚህ ድረስ ላወራህ ነው አንቺ እንጂ እኔ እንዳንተ በንቀት ማውራት ይችላል። ማንም ነው የከለከለኝ። ይቅርታ። ድርጊትሽ እኮ ነው ንቀት። በእናትህ ኧረ እባክህ ድርጊት ያንተ አሁን የምታሳየው አትፈልጊም። ምንድነው ሙጭጭ ማለት ነው? አንድ ነገር ልንገርህ። ሌላ ሴት ጋር መቼም እንደማይዳቃው መቼም ማለት ነው። ያኔ ማረጋገጫ አለኝ። ከፈለግሽ አሳይሻለሁ። እኔ አልፈልግም። በቃ ማረጋገጫ አሳይሻለሁ። አንቺን አልፈለገሽም እንዴት ነው በሴት? አንተ ማን ወሰኛ ያረጋ? ማን ያደረገ? ወንድሙ። ኦኬ በራሱ ራሱ ነው መወሰን ያለበት። ህፃን ልጅ አይደለም እሱ። ያውቃል፣ ሁሉ ነገር ያውቃል። አንቺ አትፈልጊም እዚህ ጋር እስከ ዛሬም በቃ ታንክዱ ማለት ነው። እኔ ጋር እንዲሆን ካላደረኩት እኔ ደግሞ ሰው አይደለም። አሳያለሁ። አይሻ ከእንዳንቺ አይነት ሴት ጋር ወንድሜ እንዲሆን አልፈልግም። አንደኛ ነገር ማለት ነው በጣም አሳፋሪ። አንተ ራሱ የሆነ ወንድሙ ራሱ አትመስ አቆም። አረ አይፈልግሽም። ሌላ ፍቅረኛ አንተ ነው አሁን እንዲል ካላደረገ ታኛል። እኔ ሴት አይደለሁ በእውነት እኔን አታውቀኝም። ያቺን ቤቲ ነው የምታውቃት። ሌላ ቤቲ ካልሆንኩ አልኩሽ እኮ እኔ ሰው አይደለሁ አልኩሽ። ዝም በይ። ኧረ ራስህ ዝም በል በእናትህ አፍን ዝጋ። አንቺ በጣም ነው እንዴ ሳይሆን አይፈልግሽም። አንተ ሲጀመር ማን ነህ እንደዛ ለማለት ማን ነህ? በቃ አንቺ ተናሽ ሰው ነሽ። አትንካኝ። ክብር አይደለሽም። እንደዚህ በዚህ ወይ ነው የምትፈልጊው ማለት ነው። ይሄንን አይደል የለመድሽው? አትንካኝ።
መሄድ ትችላለሽ። ከዚህ በኋላ ስራሽን ጨርሰሻል። እሺ ማንም ሰው አይፈልግሽም። አዳመሽ ነው አይደል? ኧረ በእናትህ ወደስ አንተን ደግሞ ታኛለህ። የህይወትሽ በእውነት እውነተኛ ነው የምልኝ ያካል ይሄው እግዚአብሔርን እኔ አሳየኋለሁ። እኔ ሰው አይደለም የዛሽብኝ ነው እንደዛ ካላደረኩኝ የዛሽብኝ ነው። ስቃሃል አይደለ? ታለቅሳለህ። ባይዘዌ ማለት ነው ስቃሃል እንደዚህ አይደል? ባይዘዌ ልንገርሽ እኔ አልሰማህም። ምንም ባይዘዌ ምናምን አትባይ ልንገርሽ አዳምጪኝ። እሺ አዳመጥኩ። እንዳትነካ እንዴ እኔ ራሴ ማበላሸት ራሴን አልፈልግም። እሺ አዳምጪኝ። ቆሻሻ አዳምጪኝ። አንተ ነህ ቆሻሻ። የህይወትሽ ምርጡ ጊዜ ነበር ያ ጊዜ። ሁሌም እያየሽ አለ አይደል? ስለ ውሳኔ አይደለም። ኧረ እባክሽን አዳምጪኝ እንጂ ምን አገባሽ? ተናክሽ እኮ በቃ እንጂ አንተ ንቆ እኔ ጋር ካልመጣ ይሄው ታይ እኔ ደግሞ ሰው አይደለም። ሞክሪያ እስቲ እሺ ነኝ። አዳምጪኝ። የህይወትሽ ምርጡ ጊዜ ስለሆነ ድምጽ ራሱ ጆሮዬ ሲሰማ ይረበሻል። ኧረ አዳምጪኝ በማርያም። የህይወትሽ ምርጡ ጊዜ ነው ያ ጊዜ ማለት ነው። ማንም ወንድ ለእንዳንቺ አይነት ሴት እንደዚህ አይነት ፕሮግራም አያዘጋጅም። የሰማሽ ነው አይደል? ሁሌም ያን ቪዲዮ እያየሽ ፈጣሪሽን አመስግኝ። ምክንያቱም ማይደገም ነገር ነው በህይወትሽ ማለት ነው። በጣም እድለኛ ሴት ነሽ። ለእንዳንቺ አይነት ሴት እንደዚህ አክብሮ የሁሉ ነገር ያደረገው ምንም ቢሆን ማለት ነው። ሰዓት የለኝም። እሺ ሰዓት የለሽም? ታክ በጣም ነው የምታሳፍሪው። ግቢና እያየሽ ማለት ነው ፈጣሪሽን አመስግኝ። ከዚህ በኋላ እንኳን እንደዚህ ሊያደርጉ አላ ማንም ወንድ አይቀርብሽም። ማንም ማፈሪያ ነሽ አንቺ። በቃ አልፈለግም። ስማኝ መጀመሪያ በስነስርዓት ነው እያናገርኩ ያለው። ምን ታመጪ ባላናገርሽ? ምን ታመጪ? ምን ላመጣ አሳይሃለሁ። የራሱን ህይወት ጀምሯል። ምን ታመጪ? አሳይሃለሁ። እስቲ እንያ ለምን እኔ እነግርሃለሁ። ማንም ሳያዳምጥሽም ልንገርሻ። ከዚህ በኋላ የራስሽን ህይወት ነው እንዴት እንደሚያዳምጠኝ አሳይሃለሁ። በቃ ያየሽ ሂጂና በዛ ቪዲዮ ተጽናኚ። እሱን ቪዲዮ ያየሽ ትራትሽን አቅፈሽ አልቅሽ። እሺ ከዚህ በኋላ በስለት አታገኙ። አበቃልሽ። ወደዛ በልኝ ያረዛ አብቅቶልሻልሽ። ቆሻሻ እዛ ሄደሽ ትነፋር። እዛ አንተ በሰው ህይወት ውስጥ እየገባ እንዴ የምታረጉ እንደውም በጣም ይበዛብሻል። እንግዲህ አይደል የርጎ ዝም ብለም ትሆናለህ። በጣም ይበዛብሻል። በሱ ህይወት የርጎ ዝም ብለም ሆንኩ። እሰይ እንደ ሴት እያረጋህ ነው። አሁንም ቢሆን ይከታ ወንድ ነህ አይደል? እንደ ወንድ ሁን። ይበዛብሻል። ከዚህ በኋላ አጠገቤ እንዳትመጣ መቼም አታገኙ። ደግሞ ቤቱ ድረስ ሄጄ እኔ ምን እንደማደርግ አሳያለሁ እና ይሻል ምን እንደምታመጪ። ይበዛብሻል። ባይ እንግዲህ እሱን ቪዲዮ ያየሽ ተጽናኝ። እሺ ምን እንዳታመጪ። ቤተሰብ በጣም በቃ ደስ ብሎኛል። ውስጤ ቅቤ ነው የጠጣው በእውነት ቤተሰብ በጣም ረክቻለሁ። የሚገባትን ነገር ስላሳየው እንደዚህ አይነት ማንነት ኖሮኝ አይደለም። ማንንም ሰው በንቀት የማናገር ሰው አይደለም። ግን ላደረገችው ነገር የሚገባት ነገር ስለሆነ ነው። እና እስከ ቪዲዮ መጨረሻ ድረስ ስለተከታተላችሁን ከልብ እናመሰግናለን። ወዳችኋለሁ። ከዚህ በኋላ በስተትም ተመልሳ በእኛ ህይወት አትገባም። ፈጣሪ ሀገራችንን ሰላም ያድርግልን። የትም እንዳትሄዱ እንወዳችኋለን።